በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ሰላማጎ ወረዳ ውስጥ ካሉ 4 ብሔረሰቦች መካከል አንዱ ሲሆን ደጋማና በግብርና ምርታቸው እጅግ ይታወቃሉ። ዲሜ በዋናነት በደን አጠባበቅ፣ በተለያዩ የግብርና ሰብሎች ምርት፣ በባህል ቅርጫትነት ይታወቃል። አካባቢው በደቡብ ኦሞ ዞን ውስጥ በተለይም በሰላማጎ ከፍተኛ ሰብል አብቃይ እንደሆነ በነበረን ጉዞ ግራቀኛችን ያው ምስክር ነው። ዲሜ ከሀገራችን ዋና ከተማ አዲስ አበባ በስተደቡብ 912 ኪሎ ሜትር፣ ከክልሉ አስተዳደር መቀመጫ ሶዶ 532 ኪሎ ሜትር እንዲሁም ከዞን ዋና ከተማ ዲመካ 262 ኪሎ ሜትር ርቀት ላይ ትገኛለች። ዲሜ የሰፊ ባህል ባለቤት ስትሆን አሮጌው ዘመን ሸኝተው አዲሱን ዓመት ሲጀምሩ የበሰለውን ጤፍ በምስጋና ይቀምሱታል፣ ያስጀምሩበታል። ስለሆነም ያንን የማስጀመሪያ ስርዓት ቤተ ብለው ይጠሩታል። ቤተ በሳይንሳዊ መንገድ ተጠንቶ ለሰነድ ለማብቃት የዲሜ ህዝብ ልማት ማህበር እንቅስቃሴ ከጀመረ ሰነባብቷል። ስለሆነም ይህንን የተጀመረውን ጉዞ ለምሁራንና ለሚመለከታቸው አካል በቤተ ዋዜማ አብስረዋል። ቤተ ማንነታችን ነው የሚሉ የብሔሩ ተወላጆችና ወዳጆቻቸው በታደሙበት ጥናታዊ ጽሑፍ ከመቅረቡ በፊት በከፍተኛ አመራሩ ከተደረጉ ንግግሮች መካከል ጥቂቶቹን እንሆን። ቤተ ዘንድሮ ለመጀመሪያ ጊዜ በአደባባይ ሲከበር ቤተ ለአንድነትና ለልማት በሚል መሪ ቃል ሲሆን በዲሜ ቤተ ክብረ ባህል ላይ ጥናታዊ ጽሑፍ ያቀረቡት የዘርፉ አጥኚ ወይዘሮ ኤልሳቤጥ ደሳለኝ ሲሆኑ በጥናታቸው ካካተቱት መካከል ውስብስብ ነገሮችን የያዘ ነው። ያ ማለት ምንድነው? አሁን ቤትን ስናከብር በጣም ቀላል የሚመስሉ ነገሮች አሉ፣ ግን በማህበረሰባችን ዘንድ በዲሜ ብሔር ዘንድ ከፍተኛ ብዙ ነገሮች በውስጡ ያለ ነው። ቤት ላይ አንድ ሰው ለመታደም ሰላማዊ መሆን አለበት፣ አካባቢው ሰላም መሆን አለበት፣ ውስጡ ቅራኔ መፈጠር የለበትም። እንደውም በጣም የተደመምኩት ሾልጥ ላይ ምግብ መቅመስ አይችልም። እዛው ንስሐውን እዛው ዛሬውን ያወርዳል። ከዛ በገይሱ በኩል የእርቅ ስርዓት ካልተካሄደ ስነ ስርዓቱ አይከበርም። ማኛ በአማርኛ ማኛ ጤፍ ለመጀመሪያ ጊዜ የተገኘው ማኛ ጤፍ ነው። ምንን ይባላል? ሁለተኛው ሀርጫ፣ ሶስተኛው አርጫ፣ ሶስተኛው ጎን፣ አራተኛው ሳይጻም፣ አምስተኛው ጸሜ፣ ስድስተኛው ቁጾ፣ ሰባተኛው ኦርዱ፣ ስምንተኛው ዞዙ፣ ዘጠነኛው ዳው፣ አስረኛው ፋዮድ። ጥናታዊ ጽሑፉ በማህበረሰቡ ማንነት ላይ ያተኮረ እስከሆነ ድረስ የሚመለከታቸው አካላት የሰነዘሩት አስተያየቶች በአንድ በኩል የጥናቱ ሁኔታ ላይ ሲሆን፣
በሌላ በኩል ደግሞ ቀጣይ ሊተገበር የሚገባ ጠንካራ አቅጣጫ አስቀምጠዋል። እነዚህ ዝም የሚባሉት ውስጥ ደረጃዎች አሉ። ባቢል ቆብሲል ምናምን የሚባሉ በጣም ደረጃ አላቸው፣ ሄራርኪ አላቸው። በሄራርኪ ቀጣይ ቢቀመጥ ማን ከማን ይበልጣል? ልክ ቅድም ሌሎችን እንዳልሰለሰልሽው ማን ከማን ይበልጣል? ማን ምን ይሰራል? ምን ደንብ ነው የሚሰራው? ተጠርነቱ ስለማን ነው? እንዴት የሚል ነገር ትንሽ ግልጽ ቢቀመጥ። ምክንያቱም አብዛኛው እኛ ኋላ ያደገን ልጆች አናውቅም። ዝም ብሎ ዝም ነው ምናምን ነው ገይስ ነው የምንለው። ገይስ ምን እንደሆነ ገይስ ራሱ ከባላባት የማይተናነስ ነው ስልጠና ያለው። ይሄ ደንቡን የሚሰራው በሙሉ ከሱ ስር ያለውን ባላባት አይሰራም። ስለዚህ እነዚህ ነገሮች በደንብ ተንተን ብለው ቀጣይ ያው ጥናቱ ያላለቀ ስለሆነ ይሄን ቀጣይ አድሬስ ቢደረግ ጥሩ ነው የሚል ሀሳብ ነው ያለው። ሌላኛው ምናልባት ከጤፎ ጋር ኦልሞስት በዚህ ልክ ቀጣይም ቢሆኑ የተለያዩ ሲምፖዚየም አሁን የብሔሩ ሲምፖዚየም ሳይሆን ትላልቅ በዩኒቨርሲቲ ደረጃ የሚቀርቡት እንትኖች ላይ ወደዛ አዳብረሽ ቶን እንዲያገኝ ብታደርግ። አንዱ የባህሉ እምነት ነው። እምነት የሚመነጨው ከመጽሐፍ ቅዱስ ነው። ከታላቁ መጽሐፍ ነው የሚቀዳው። መንግስትም የተለያዩ መመሪያዎችን፣ አዋጆችን፣ ደንቦችን ሲያወጣ ከመጽሐፍ ቅዱስ ነው እየተቀዳ ደንብ ነው የሚወጣው። ስለዚህ የባህል አባቶች ከሃይማኖት ከመጽሐፍ ቅዱስ እየቀዳ የወጣው ደንብ ከሆነ ባህል ከሆነ ስለዚህ አሁን ከሃይማኖት ጋር የሚያገናኘው ነገር ምንድነው? እዚህ ያለው ምሁራን ይሄን አስተያየት መስጠት አለበት። እኛውነን መልሰን እዚህ አሁን ትላንት ይሄ ባህል ይከበር ባይዘው በዚህ ምክንያት የታሰረ ብዙ ወንድሞች አሉ፣ ብዙ እህቶች አሉ ከመንግስት ጋር የተጋጨ። እኛ በህጋዊ መንገድ በዚህ መልኩ በጥናት እየበሰለ መጥቶ ሁሉም ሰው አውቆ መሄድ አለበት ተብሎ ሲነሳ በማይመች መንገድ ባልተግባባነው መንገድ ተኪዶ ያልተገባ ዋጋ የከፈለ አለ። ይሄም የመጣው ከመናፈቅ ባህላችን እንዲያድግ ከመፈለግ የተነሳ ስለሆነ የህዝቡ ጥያቄ ትክክል ነው፣ ማደግ አለበት፣ አብረን እንስራ ብሎ የወረዳ መንግስት አምኖ ተቀብሎ በምክር ቤት ሁሉ እውቅና እያሰጠ ዛሬ ለዚህ ደረጃ አድርሰናል። እኔ በጥናቱ ላይ እንዲካተት የሚፈልገው አንደኛ ባህላዊ እሴት፣ ብዙ እሴቶች አሉ። ብዙ እሴቶች ታሪክ ሆኖ ሊመዘገቡ የሚችሉ ቅድም ወንድሜ ሲያነሳ የነበረው ዲሜ ብሬት ከውጭ ሄዶ ገዝተው አያውቅም። አሁን መንግስታችን በዚህ በብልጽግና መንግስት አንዱ የስልጣኔ ዘመንን አስመዝግቦ ከድንጋይ ዘመን ተነስቶ አሁን ዘመናዊ ቴክኖሎጂ ተጠቅሞ እየመጣ ካለበት መነሻ ዲሜ በጣም ስልጡን ነው። ያው ከቤቲ አብሮነት፣ መተሳሰብ፣ ይቅርታ የተለያየ የሚባለው የራሱ እሴት ስለሆነ ይሄን ህብረተሰቡ ቀጣይ ነበረ ግን አሁኑ ትውልድ ይሄን እያደረገ አይደለም የሚለውን ማስገንዘብ ነው የሚያስፈልገው። የተነሱ ነገሮች ብዙ ነገሮችን እኛ እንድማር አድርገውናልና ግን ቀጣይ ያው ሲጠና ይሄ ቤቲ የዚህ ጥናት መነሻውን ከያዘን መነሻውን ተከትሎ እሱን ሀሳብ ይዞ ለዚህ ለቤቱ ለበዓል ማስከበሪያ የሚሆኑ ስንስለቱን ጠብቆ እስክለተኑን ጠብቆ መሄድ አለበት። ከዛ ሌሎቹ በሌላ የተለያየ ጥናት አሪስት የሚጠኑ ማአት ባህሎች አሉ። ይሄን እንዴት ይጠናል? የራሱ ምሁራንም ማጥናት ይችላል። ሌሎች አካባቢ ምሁራኖችንም እያጋበዘ እያጠና ሲሄድ ምክንያቱም ለኛ ሀብት ስለሆነ ማለት ነው ማድረግ የሚችል ስለሆነ ነው። ከዚህ በኋላ በሚጻፉ የጽሁፍ ሰነዶች ላይ የብሔረሰቡ ስያሜም እየተስተካከለ ቢሄድ ጥሩ ነው ብዬ አስባለሁ። ሳለማጎ ላይ ያሉ አራቱም ብሔረሰቦች ራሳቸውን በሚጠሩት ስም አይደለም እየተጠሩ ያሉት። ቦዲ፣ ሞርሲ፣ ድሜ በራሱ ስም አይደለም እየተጠራ ያለው ባጫን ጨምሮ። ከዚህ አንጻር በራሱ ስም የሚጠራበት እንደዚህ አይነት ቋሚ ሰነዶች ላይ በራሱ ስም መጠራት አለበት። አሁን ዲሜ የሚለው ምናልባት አንቺም መጠይቆችን ስታደርጊ ሰምቶሽ ይሆናል። ዲሜ ራሱን ዲሜ ብሎ አይጠራም፣ ዲም ብሎ ነው የሚጠራው። ስለዚህ በዚህ ሰነድ ውስጥም ዲሜ የሚለው ተስተካክሎ ዲም በሚለው በተለይ ከዚህ በኋላ በሚጻፉ ሰነዶች ውስጥም ብሔረሰቡ ራሱን በሚጠራው ዲም በሚለው እየተስተካከለ ቢሄድ። የወራት አቆጣጠርን በሚመለከት አሁን ቅድም ወራት ደስ የሚለው አሁን የፈረንጆች ወር አቆጣጠር አለ። የፈረንጆች ከዚህ ቀደም ባዕድ አምልኮ ስያሜዎች ጋር የሚያያዝ ነው። አሁን የዲሜ ደግሞ ትርጉሙን ሲታዩ በወቅቱ የሚከሰቱ ክስተቶች ጋር የሚገናኝ ነው። እያንዳንዱ ወር እህታችን ኦልሬዲ ስለሸመደደች በቃል ነው ያቀረበችው።
ይሄ እያንዳንዱ ወር በወቅቱ ከሚከሰቱ ክስተት ጋር እንዴት እንደሚገናኝ ያብራራችው ነገር በጽሁፍ ቢገባ ጥሩ ነው ብዬ ስለማስብ ቀን ዛሬ ስንት ነው ብዬ እስቲ ልጠይቆ እስቲ የሚመለስ ካለ በዲመኛ ዛሬ ቀን ስንት ነው? እሺ ከምሁራን አንድ ሰው እድል ሰጣለሁ። ዛሬ በዲመኛ ቀን ስንት ነው? እሺ እናመሰግናለን። በዲመኛ ዛሬ ጥር 9 ነው 2018። እኔ አሁን እንግዲህ ባለፈውም እኛ በጥናት ጽሁፉ ላይ በጣም ታግለነዋል። እኛን ያስቸገረን ነገር ቢኖር ጥናታዊ ጽሁፉ ላይ የቸገረን ቢኖር ቀን ነበር። ቀኑን አግኝተነዋል። አሁን እኛ ያኔ የወሰንነው ጥር ይሁን ብለን ከወሰነን በኋላ ቤት የሚጀምረው ሁኩር ወይም ጸልኡ የሚጀምረው ከህዳር ጀምሮ ስለሆነ ከመስከረም ጀምሮ ነው። ባላባቱ ለራሱ እንትን ስል ለራሱ ደህንነት ብሎ ነው መስከረም ጀምሮ ነው ባላባት የሚቀድመው ሁኩሩን የሚያደርገው ማለት ነው። ከራሱ ጤፍ ጋር አቀላቅሎ ነው የሚሰራው። አሁን እኛ ያለነው በዲመኛ አቆጣጠር ዛሬ ጥር 9 በዲመኛ 2018 ነው። ግን ጥር 10 የኛ ዲመ ባህል መለወጫ ቀን ይሆናል ብዬ አስባለሁ። በቃ የኛ ጤፍ ቅድም በጥናት ውስጥ የተቀመጠ ነገር አለች። በድብቅ በጨለማ የሰራ ካለ በጤፍ የተሰራችውን ያስቀምሳል። አደባባይ ላይ ንጉሱ ጠርተው ሁሉ ኑ ብሎ ይጠራና አንድ ማላ ስርዓት ያደርጋል። ሁለተኛ ከጤፉ ትንሽ ያስቀምሳል። ኢሚዲየትሊ ከህግ ከምርማሪ በላይ ይሄ ነገር ይመረምረዋል። ዲሜ በሁሉም ቀዳሚ ነው በሚል ሊጠናከርም ይገባል። የሚታጠኑት ጥናትም አንድ እስካሁን የሰማሁት ውስጥ ትተት ያለው የለም። እኔ በንጉስ ቤት ነው ያደግኩት። ብዙ ነገሮችን ሰምቼም አድርጌም ስላወቅኩ እዚህ ውስጥ አንድ የተሳሳተ የተቀመጠ ነገር የለበትም የሚለውን ነግሬ ላበቃ ፈልጋለሁ። አመሰግናለሁ። የዛሬዋ ቀን ልዩ ቀን አድርጎ ይሄን ቃል ቀን እንድናከብር ላደረገው ለሁሉም ሰው የነበረኝን ውስጤን ቁጭቴን የሁሉም ሰው እንዲሆንልኝ ስለሚመኝ ለሁሉም ሰው ምስጋና ለማቅረብ ሞክራለሁ። በመቀጠል እኔ አንድ የራስን ሀሳብ ለመስጠት የፈለኩት ነገር አለ። አንደኛው ይሄ ከበዓሉ አከባበር ጋር ተያይዞ ያለው ምንድነው? ለምሳሌ ጤፍ የሚጀምረው ከሐምሌ 1 ጀምሮ ዘር ይዘራል። ይሄ ባለባታዊ ስርዓት የመጀመሪያውን ይደረጋል። ከዛ በኋላ ጤፍ በመሰረቱ ከፍተኛ የሚፈጀው ጊዜ 3 ወር ነው። ሐምሌ፣ ነሐሴ፣ መስከረም ሲሆን ጥቅምት ላይ ይሰበሰባል። እንዲሁም ባለባታዊ ስርዓት ጤፍ ከመድረሱ በፊት በተለያየ መንገዶች እንዳይሳሳት ተደርጎ ሁኩር ተብሎ ቀድሞ ይደረግና ይሄ እምነት ጋር ተያይዞ እንትኖች እንዳይኖር ይደረጋል። በዲሜ አካባቢ ውስጥ በጣም ብዙ የምንጠቀማቸው ሀብቶች አሉ። ሌሎችም አለ በጥናት ሊሄድ የሚገባቸው አሁን ትኩረት ሊሰጥ የሚገባ በመንግስትም ሆነ በዚህ በልማት ማህበርም በተለያዩ ነገሮች ሊጠና የሚገባ ነገሮች አሉ። ባዮደን አካባቢ ላይ ጥናት ሊደረግ ይገባል። እርከን ስራ እንዴት ነበር ዲሜ አካባቢ ላይ? ይሄ አንዱ ጥናት ክፍል ነው። የዲሜ ጠንካራ ማንም ባላስተማረበት ወቅት ላይ ባለሙያ ምክር ባልሰጠበት አካባቢ ላይ እርከን የመሰለ ስራ ሰርቶ አካባቢያቸውን አስጠብቆ ልማትን የምግብ ዋስትናን ያረጋገጡ ጠንካራ ህዝብ ነው። ቤት ማለት መጀመሪያ ቀደሰ ነው። ከዛ ይሄን ከተቀደሰ በኋላ ህዝብ አጠቃላይ ወደ ምንጣሮ ይገባል። በቃ ማሳው እዛ ቦታ አካባቢ በቡድን ተከፋፍሎ እኛ እዛ አካባቢ እናርሳለን፣ ሌሎች እዛ አካባቢ ብሎ ይገባል። ይሄ አንዱ ቤት ስርዓት ነው። ከዛ በኋላ መጨረሻ ሁለተኛው ምዕራፍ ዘር በሚዘራበት ሰዓት ላይ ዘሩን በተመሳሳይ ባላባቱ ሄዶ መጀመሪያ ቤትን እዛ የመለጠረበት ቦታ ላይ ይሄን ዘር ይዘራል። ከዘራ በኋላ ባላባቱ ከዘራ ቀጥሎ ያለው ባህል አስተዳደር፣ ቀጥሎ ያለው እንደገና በየደረጃ ያለው ህዝብ ራሱ በየቤቱ ማንም ሰው ሳይደርስ በራሱ ማሳ ላይ የቤትን ጉዳይ የህሉና ጉዳይ ለፈጣሪ መስዋዕት የሚቀርብ ስለሆነ ተብሎ በየቤቱ ማንም ከህፃን ሲቀር አዋቂ የተባለ ሰው ሁሉ እንደገና ሄዶ ይዘራል። የራሱ ግል ማሳው ላይ ይዘራል።
ይህንን ሁሉ አስተያየቶችና ጠቃሚ ምክሮችን በመውሰድ የብሔረሰቡ የኢፌዴሪ ሕዝብ ተወካዮች ምክር ቤት አባልና የሲምፖዚየሙ መድረክ መሪ የሆኑት እንደሚከተለው የሲምፖዚየሙን ውይይት ደምድመዋል። ዛሬውን ፓናል ውይይት ጥናታዊ ጽሑፍ እንዲቀርብ ጉልህ አስተዋጽኦ ያበረከቱትን አመስግኜ ነው ማጠቃለያ ሀሳብ ለመስጠት የፈለግኩት። ሰፊ መረጃ ተሰብስቧል። እፍታው ብቻ እኛን አስደምሞናል። ለምሳሌ ወር አሁን እዚህ በትንሹ ከዲግሪ እስከ ማስተርስ ፒኤችዲ የሚማሩ ልጆች አሉ። ወር አሁን የዛሬን በራሳችን ቋንቋ እስቲ አንድ ምሁር ንገር ሲባል ያወቀ የለም። ከዚህ በኋላ የሚቀጥለው ይሄ ጥያቄ ቢጠየቅ 30-40 ልጆች እጅ አውጥቶ እንደሚመልስ እርግጠኛ ነኝና ይሄን የተደራጀ እውቀት ይዘው ሳይረሱ ከትውልድ ትውልድ ሳይጽፉ ግን በአይምሯቸው ይዘው ለኛ ያደረሱ የጥናቱ ተሳታፊና ይሄን ጥናት ደግሞ በአግባቡ በማደራጀት አካል እንዲለብስ የረዱ የጥናቱ ተሳታፊዎች እህታችን ኤልሳቤጥን ጨምሮ ጥናቱ ላይ የተሳተፉ ወንድማችን ኢያሱ በትምህርት ምክንያት እዚህ ያልተገኙን ሽፍታይን ጨምሮ እዚህ ያላችሁትን ሁላችሁንም እንደ ዲሜ ልማት ማህበር ጠቅላላ ጉባኤ ሰብሳቢም እንደ ዲሜ ህዝብ ተወካይም እናንተን ከልብ ማመስገን ፈልጋለሁ እንዲታመሰግኑ። እንግዲህ ጥናት ምላሽ ይስጥ ብለን ወይ ሌላ የወሰንነው ይሄን መዘንጋት የለብንም። የዲሜ ወራት አቆጣጠርን መልስ መስጠት ያለበት ጥናት ይሁን ብለናል። በወቅቱ አድባር ተብሎ የተነሳ አለ፣ ቤት ተብሎ የተነሳ አለ፣ ሾልጥ ተብሎ የተነሳ አለ። ቀኑ መቼ ነው? ምን ይባላል? ጥናት ይዞ ከመጣ እሷን ተስማምተን እንሄዳለን ብለን አስቀምጠናል። እንደተባለው የእውቀት ባለቤቶች አባቶቻችን፣ ወንድሞቻችን ቀኑን አስቀምጦ ከነ ምክንያታቸው ይዞ መጥተዋል። ቅድም ከተናገሩት አንድ ሰው በስተቀር ሁሉም አስተያየት የሰጡ ሰዎች የጥናቱን ውጤት ወስደን እንተገብራለን። እንግዲህ የዓለም ቀን አቆጣጠርን ዘመን መለወጫ ከተባለ መሀል ላይ የሚጀመር የለም። ጥናቱም የሚያሳየው ይሄ ነው። የዲሜ ወር ታኅሳስ መቼ ነው የሚጀምረው? ታኅሳስ 1 ከተባለ በከተሞች ወይም እንደ ኢትዮጵያ አቆጣጠር ህዳር 11 ነው። ህዳር 11 ታኅሳስ 1 ይሆናል። እስከዛ ድረስ የቤት ስርዓት በሁለት ዙር የሚፈጸመው እስከ ህዳር 10 ድረስ ያልቃል። ህዳር 11 ይሆናል። ጥናቱም ያሳየው ይሄ ነው። ህዳር 11 በከተማ ነው። በዲሜ ደግሞ ታኅሳስ 1 ይሆናል። እንግዲህ በግልጽ ይሄ ነው። አሁን ከዚህ በኋላ የሚቀጥለው ዓመት ሲናከብር ታኅሳስ 20 የሚለው አይኖርም። ባለፈውም ይሄን ስንጀምር በግልጽ እንደተስማማ ነው ጥናቱ ያመጣው ነገር ይሆናል በሚለው መሰረት በኋላ ሚዲያ ላይ ሲዘገብ በግልጽ ይሄ መቀመጥ አለበት። በግልጽ ይሄ መቀመጥ አለበት። በጥናቱ የተረጋገጠው ይሄ ነው። የዲሜ ዘመን መለወጫ በዚህ መንገድ ይሆናል የሚለውን ቢኒዝና ህዝባችን ወደ ታች ሲወርድ በዛ መንገድ ቢነድ ጥሩ ነው። ከቤቱ የተነሱ በርካታ ነገሮች አሉ። አንደኛ ቅድም ሲነሳ የነበረው የጤፍ አመጣጥን በሚመለከት ዲቴል የጥናቱ አካል ይሁን የሚል ቀርቧል። የጤፍ አመጣጥን በተመለከተ ከስርዓት ወይም ከቤት ጋር ያለው ፋይዳ ለብቻ አጥንተን ለማቅረብ አስበን ነበረ። ሰውም ተመድቦ የተወሰነ እንቅስቃሴ ከተደረገ በኋላ ነው የቆመውና ቀጣይ የጤፍ አመጣጥ ለቤት ያለው ፋይዳ በዲሜ ብሔረሰብ ለብቻ መጠናት አለበት። ሁለተኛ ቅድም እናንተም ሲታነሱ እንደነበራችሁ የቤት አከባበርና ባህላዊ ስርዓቶች የዲሜ ዘመን አቆጣጠር ለቤት ያለው ፋይዳ የሚለው ይህታችን በእናንተ ቤት ከዛሬው ቀን ጀምሮ እነዚህ ሁለቱ ላይ አሁን ጥናት ውስጥ ጅምርም ነገር ስላለ ሁለቱ ራሱን የቻለው ሁለት ትላልቅ ርዕሶች ለሚቀጥለው ዓመት በደንብ በተደራጀ ሁኔታ መጠናት አለበት። የጤፍ አመጣጥ
ለቤት ያለው ፋይዳ በዲሜ ብሔረሰብ እዚህ ውስጥ ዲግሪና ከዛ በላይ የተማሩ ልጆች ስፔሻሊ ማስተርስ ያላቸው ይሄን ሪስ ወስዶ ከወዲሁ ምንም ነገር ሳይጠብቅ መዘጋጀት አለበት። ሌላኛው የዲሜ ስልጣኔ ኦልሬዲ የተጠና ጥናት አለ። ለኛ እንግዲህ ትላልቅ የሪሰርች አውትፑት አለ። የዲሜ ስልጣኔ ምን ይመስላል ከዛሬ 100 እና 200 ዓመት ፈረንጆች መጥቶ ያጠኑት ጥናት ወረቀት ስላለ ለፓናል በሚመች መንገድ ይሄ ዶክመንት እጃቸው ላይ ያሉ ልጆችም ስላሉ ይሄን በማደራጀት ማስተካከል ለህዝባችን በሚጠቅም መንገድ ማዘጋጀት ተጨማሪ መረጃዎችን መሰብሰብ ያስፈልጋል። ፋይናሊ የዲሜ ህዝብ አመጣጥ አሰፋፈር እና አኗኗር የሚለው ቅድም ወንድማችን ብርሃኑም ሲያነሳ ሌሎች ጣሶም ሲያነሳ ደፋሩም ሲያነሳ እንደነበራችሁ እነዚህ ላይ ራሱን የቻለ ወደ 5 የጥናት ጽሁፎች ለሚቀጥለው ዓመት ሰው መዘጋጀት አለበት። አሁን ማንንም የሚጠብቀው ነገር የለም። እኔ ተምሬያለሁ፣ እውቀቱ አለኝ፣ ውስጥ ላይ የሆነ ነገር አለ፣ አባቶችን ብንጠይቅ መረጃ ቢሰበስብ የተደራጀ ነገር አቀርባለሁ ካለ እነዚህ ላይ ትኩረት አድርገን ብንሰራ የሚለውን ለማሳየት ነው። ይህታችን አሁን የጀመረችው ጥናት እንግዲህ ጥናት ነው ከተባለ ፋይናሉ ምርቱ መረጃ አይደለም። ፋይናል ምርቱ ህትመት ውጤት። ጥናት የሚባለው ይሄ ነው። ተጠና ከተባለ የህትመት ውጤት ሊኖር ይገባል። ቅድም በቃል የተነገሩ ነገሮች ተካቶ የዲሜ ልማት ማህበር ቦርድ ሰብሳቢ በልማት ማህበሩ በ2 ወር ድረስ በ3 ወር ድረስ ኦልሬዲ ይሄኛው አሁን ለመጠናቀቅ መረጃ ተሰብስበዋል። ወደ ህትመት ተቀይሮ የሚቀጥለው ዓመት ሳይደርስ መታተም አለበት። በዚህ ታሪካዊ የቤት ክብር በዓል ላይ ተገኝቼ የእንኳን ደህና መጣችሁ ንግግር እንዲያደርግ እድሉን በማግኘት የተሰማኝን የልባዊ ምስጋና እንዲያቀርብ ይፈቀደልኝ። የዘንድሮ የቤት ክብር በዓል
ቤት ለአንድነት ልማት በሚል መሪ ቃል በወረዳችን የመቻቻል ምሳሌና ተጠቃሽ በሆነችው በድሜ ገረብ ከተማ እየተከበረ የሚገኝ ሲሆን ለዚህ ታላቅ ክብረ በዓል ሰላምና በጤና ስላደረሰን በቅድሚያ ልዑል እግዚአብሔር የተመሰገነ ይሁንልን። በድጋሚም እንኳን አደረሳችሁ አደረሰን እላለሁ። በወረዳችን የቱሪዝም እንቅስቃሴ ሲነሳ ቀድሞ የሚጠቀሱት ቱባ ባህሎቻችን ተፈጥሯዊ የመስህብ ስፍራዎቻችን ሲሆን እነኚህም በሙርሲ ዘንድ የሚዘወትረው ባህላዊ የዶንጋ ጨዋታ፣ የጋብቻ ስነ ስርዓት፣ በቦዲዎች ዘንድ የሚዘወትረው ባህላዊ የዶንጋ ጨዋታና የጋብቻ ስነ ስርዓት፣ በቦዲዎች ዘንድ በየዓመቱ የሚከበረው የዘመን መለወጫ በዓል ከኤል በዲሜዎች ደግሞ በየዓመቱ የሚከበረው የቤት በዓል፣ ታሪካዊ ከተፈጥሮ ሀሳብ መስህቦቻችን መካከል የማገ ብሔራዊ ፓርክ የቱሪስት መዳረሻ፣ ታሪካዊ የኦሞ ወንዝ፣ ባዮ ጥብቅ ደንና ሌሎችም በርካታ የውጭና የውስጥ ቱሪስቶች የመስህብ ኃይል ያላቸው ውበት ተፈጥሯዊ መልክዓ ምድራዊ ገጽታዎች፣ ብርቅዬ እንስሳት፣ እጽዋት፣ ታላላቅ ወንዞች፣ ባህል አለባበሶችና ጭፈራዎች፣ ኢደ ጥበቦች ውጤቶች፣ ባህላዊ አኗኗርና በሁሉም የወረዳችን አካባቢዎች ቢንቀሳቀሱ የሚያጋጥማችሁ ጸጋ ሲሆን ሌሎችም ያልተዘመረላቸው የሚዲያ ሽፋን ያልተሰጣቸው በርካታ የመስህብ ስፍራዎች አቅፋ የያዘች ወረዳ ስትሆን በማንኛውም ሰዓትና ጊዜ ጎበኚዎቹ ተቀብላ በፍቅር ለማስተናገድ በሯ ክፍት መሆኑን በዚህ ሰዓት ሊያበስር ፈልጋለሁ። የተከበራችሁ የፕሮግራም ታዳሚዎች፣ እንደሚታወቀው በወረዳችን ከሚገኘው ነባር ብሔረሰብ መካከል አንዱ የሆነው የድሜ ብሔረሰብ ዘንድሮ ለመጀመሪያ ጊዜ የዘመን መለወጫ ክብረ በዓሉን ከመላ ብሔር ብሔረሰቦች በተወጣጡት አካላት ጋር ለማክበር ዛሬ በድሜ ገረብ ቀበሌ የተገኘ ሲሆን ለዚህ ታላቅ ክብረ በዓል ስላደረሰን የተሰማኝን ልባዊ ደስታ በድጋሜ ልገልጽ ፈልጋለሁ። ይህ ዕለት ለወረዳችን ታሪካዊ ቀን ሲሆን ቤት ለአብሮነት ልማት በሚል መሪ ቃል ለመጀመሪያ ጊዜ በይፋ በአደባባይ የምናከብረው ይህ በዓል ማንነታችንን የምናሳይበትና የቆየውን ባህላችንን ለዓለም የምናስተዋውቁበት ትልቅ መድረክ ሲሆን በዓሉ የሰላምና የፍቅር መድረክ እንዲሆንልኝ እየተመኘው በድጋሜ በወረዳችን እንኳን በደህና መጣችሁ እያልኩ ከሁሉም አስቀድሜ በቲ ለአብሮነትና ለልማት በሚል መሪ ቃል በዛሬው ዕለት በድሜ ገረብ ከተማ ለሚከበረው የድሜ ሕዝብ አዲሱ ዓመት በድጋሜ እንኳን በሰላም አደረሳችሁ አደረሰን። ዛሬ በታሪክ ለመጀመሪያ ጊዜ በአደባባይ ቤት ሲከበር ወቅቱ በማርበርግ ቫይረስ የተፈታተነን የውስጥ አቅማችንን በማስተባበር በመቶ ቀናት እቅድ ጊዜ የለንም መንፈስ ኢኮኖሚያዊ፣ ማህበራዊ ብሎም የሰላም ጉዳዮቻችንን እየፈጸመን ባለንበት ወቅት መሆኑ በዚህ ክብረ በዓል ልዩ ያደርገዋል። በዚህ ማለት ቀዳማይ የመጀመሪያ ማመስገኛ አስራት ወይም ብስራት የሚል ጥልቅ ትርጉም አለው። ይህ በዓል የጠፍ ምርት የተገኘበት የድሜ ሕዝብ ከክፉ ድርቅ ተሻግሮ ወደ ጥጋብ ወቅት መሸጋገሩን የሚያበስርበት ዕለትም ነው። በዚህ ቀናት የሚቆጠርበት ብቻ ሳይሆን በትውልዶች መካከል ያለ ባህላዊ እሴትና ትውፊት ቅብብሎሽ የሚደረግበት ድልድይም ጭምር ነው። የድሜ ሕዝብ በዚህ የሚያከብረው ያለፉ ጥላቻዎቻችንን ቂምና ቁርሾን በይቅርታና በፍቅር በመተካት ነው። ይህ ቅሬታን አስወግዶ አዲስ ነገርን የመጀመር ባህል ለደቡብ ኦሞ ዞን ብሎም ለመላ ኢትዮጵያውያን እና ለሀገራዊ ሰላምና አብሮነት እንደ ትልቅ ምሳሌ ሊጠቀስ ይችላል። ይህ ውድና ደማቅ የሆነው በዓል ከዚህ ሰዓት ጀምሮ በይፋ ያበሰርኩ መሆኑን እገልጻለሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርካት። እጅግ አድርጌ አመሰግናለሁ።
ደግሜ ስለተሰጠኝ እድል ማመስገን ፈልጋለሁ። ስለ ዲሜ ልማት ማህበር 3 ነገሮችን አነሳለሁ። ልማት ማህበሩ የተመሰረተው ነሐሴ 25 ወይደ ላይ በተደረገው ጉባኤ ሲሆን ዛሬ እንግዲህ እንደሚታወቁት ታኅሳስ ወር ነው። የአጭር ጊዜ ዕድሜ ነው። ይሄን የዘመን መለወጫውን በዞናችን በክልላችን እውቅ ተመራማሪ በመጋበዝ የጥናት ስራ በማስደገፍ ህዝብ ውስጥ ያሉ የህዝቡ ቱባ ባህሎችን በጥናት በማስደገፍ ቀኑንም በጥናት በመለየት የአደባባይ በዓል እንዲሆን ልማት ማህበሩ ከተመሰረተ የ4 ወር ዕድሜ ውስጥ ይሄን ስራ ሰርቷል። እንግዲህ ህፃን ነው ማለት ነው። ልማት ማህበሩ እያደገ እንዲሄድ ከሁላችን ከኔም ከናንተም አግሮባች ወረዳዎችም በወረዳችን ውስጥ ካሉ ህዝቦችም ድጋፍ ይፈልጋል። ልማት ድንበር የለውም። ልማት ማህበር ነው የተመሰረተው። የፖለቲካ ዓላማ የለውም። ዓላማው የሚሰራባቸው አካባቢዎች አንደኛ አካባቢ ይጠብቃል፣ ኤንቫይሮንመንትን ተፈጥሮ ሀብት ላይ ይሰራል። ሁለተኛ ባህልን በጥናት ያስደግፋል፣ ያሳድጋል። እንደዚህ የአደባባይ በዓል እንዲሆን ብቻም ሳይሆን የሀገራችን ኢኮኖሚ አንድ የእድገት አማራጭ የሆነው የቱሪዝም ገቢ ምንጭ እንዲሆን ህዝቡ በየቤቱ የሚያከብረውን በዓል አደባባይ አውጥቶ የኢኮኖሚ ምንጭ እንዲያደርግ ይሰራል። ህዝብ ውስጥ ያሉ የተደበቁ ባህሎች፣ ወጎች፣ ደንቦች በአደባባይ ወጥቶ መማሪያ እንዲሆን ልማት ማህበሩ ተግቶ ይሰራል። ሶስተኛ ልማት ማህበሩ የሚሰራው መንግስት ሊፈታቸው ያልቻላቸው የልማት በርካታ ማነቆ የሆኑ አሉ። በጤና ዘርፍ፣ በትምህርት ዘርፍ፣ በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ መንግስት ያልፈታቸውን ህዝብን በማስተባበር አባሉን በማስተባበር መዋጮው በማስወጣት የልማት ማነቆን ይፈታል። ይህን ለማድረግ ደግሞ ከህፃን እስከ አዋቂ ድረስ አባል በመሆን የዚህ ልማት ማህበር ደጋፊ በመሆን ህዝብ ውስጥ ያለውን የልማት ጥያቄ እየመለስን እንድንሄድ የአደባባይ ባህሎችን እንደዚህ አሁን ይሄ ጅምር ነው። ለመጀመሪያ ጊዜ ነው በአደባባይ የምናከብረው። ቤት ለዘመናት ጥንት ዲሜ ከተፈጠረ ጊዜ ጀምሮ በሀገር ሽማግሌዎች፣ በባላባቶች እና በባላባት አማካሪዎች በየቤቱ በየአካባቢው ሲከበር ነው የነበረው። ልማት ማህበሩ ከተመሰረተ በኋላ በዚህ ልክ በጥናት በማስደገፍ ሲምፖዚየሞችን፣ ፓናል ውይይቶችን በማዘጋጀት የአደባባይ በዓል እንዲሆን አድርጓል። ቀጣይ የበለጠ እያደገ እንዲሄድ የሚሰራ ስለሆነ ሁላችሁም ልማት ማህበሩን አባል በመሆን እንድትደግፉ እንደ ልማት ማህበሩ ጠቅላላ ጉባኤ ሰብሳቢ ማሳሰብ ይፈልጋለሁ። አመሰግናለሁ። ከመለኮዛ አንድ ትልቅ በሬ ስጦታ ሰጥተውናል። እባካችሁ አመስግኑልን፣ አመስግኑልን፣ አመስግኑልን። ክቡር ልማት ማህበር የ50 ሺህ ብር ድጋፍ አድርጓል። እባካችሁ አመስግኑልን። 50 ሺህ ብር በነጥማ እጅግ አድርገን እናመሰግናለን። ወንድም ወረዳዎች እጅግ አድርገን ነው የምናመሰግናችሁ። ስጦታውን የሰጡ መዋቅሮቻችንን በጣም እናመሰግናለን። አንድ በደንብ ሞራል ቢሰጧቸው እባካችሁ፣ ሞራላችሁ ሞቅ አድርጉላቸው። ክቡር አቶ ይጉ አይመን አጎስ ስለ ልማት ማህበሩ ሲያነሳ ትንሽ ውስጥን ቆረቆረኝና በ4 ወር ውስጥ የማህበረሰቡን እሴት የሆነውን በዓል አስጠንቶ በዚህ ልክ አደባባይ ላይ እንዲከበር ማድረግ መቻል ማለት በጣም ትልቅ ስራ ነውና ከዚያ አኳያ አንድ በጣም ልማት ማህበሩን ብታመሰግኑልኝ እባካችሁ ሞራላችሁ። ተስፋ ያለው ልማት ማህበር ስለሆነ በዚሁ አጋጣሚ አንድ ኢኒሼቲቭ ለልማት ማህበሩ ለመስጠት ፈልጌ ነው። ይሄ ልማት ማህበር ነገ አሁን ይሄንን በዓል አደባባይ ላይ እንዲከበር ትልቅ ስራ ሰርቷል። ከዛ ያለፈ ግን ማህበረሰቡ ጋር በጋራ ተቆራኝቶ የተሻለ ስራ እየሰራ እንዴት ማድረግ መቻል አለብንና ዞናችን ውስጥ አሁን ላይ ከ5 በላይ ልማት ማህበሮች አሉ። ነገር ግን
እንደ ዞን እንደ ክልል ምን ተገብራቸው ኢኒሼቲቮችን ወስዶ የሰሩም ስለሆነ በዚሁ አጋጣሚ ደግሞ ለዲሜ ልማት ማህበር እዚሁ ከተማ ውስጥ ጤና ጣቢያ እንዳለ ሰምቻለሁ። በአጭር ጊዜ ውስጥ ለዚህ ጤና ጣቢያ ተከራይቶም ይሁን ማህበረሰቡን አስተባብሮም ይሁን ማህበረሰብ ፋርማሲ እንዲያቋቁም ይህንን ኢኒሼቲቭ ሊሰጣቸው ፈልጋለሁ። እባካችሁ ሞራላችሁን ፊት ለፊታችን የምናየውን ይህንን ትልቅ በሬ ወንድም ዞናችን የባስኬቶ ዞን ይህንን በሬ ስጦታ ሰጥቶናል። እስቲ ለባስኬቶች አንድ ጊዜ ሞራላችሁ በዚህ ላይ ክቡር አስተዳዳሪያችን ተቀብለዋል። እንዲሁም ልማት ማህበሩ በጋራ በመደጋገፍ ልማት ማህበራችን ለቀጣይ ዓመቱ ከፍ የምናደርግ ይሆናል። በማስከተል ማልጎች እየገቡ ነው የሚገኘው። ፈጠን ፈጠን እያላችሁ በሬውን ይዘው ነው የመጡልን። እናመሰግናለን። ማልጎ ቀበሌ የልማታችን አጋር መሆናችሁን አሳይታችኋል። ማልጎች እናመሰግናለን። በዓሉን አንድ ደረጃ ከፍ አድርገን የምናከብር ስለሆነ ሁላችንም የተማሩም ያልተማሩም አንድ ሆነን ቀጣይ የሀገራችንን ብልጽግና እንድናረጋግጥ ሁላችንም የበኩላችንን ድርሻ ልንወጣ ይገባል የሚል መልእክት ናለው። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። ክቡር የፓርቲ እናመሰግናለን። እሺ